አሰላሙ አሌይኩም ወረህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የጣና ዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ሁሉ ሰላም እሄዳለሁ ደህና ነኝ አልሐምዱሊላህ። እንዴት ናችሁ? ሰባሃል ኸይር፣ ሰባሃል ኑር፣ ሰባሃል ወርድ። እንዴት ናችሁ? ከእኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ገና እየተነሳሁ እንደመሰላችሁ ቁርስ እየበላሁ ነው። ጽዳት ጨርሼ ምናምን ማለት ነው። ዛሬ እንግዲህ ቁርሴ እንዲሁ በእንቁላል ትላላችሁ። በስንት ዓመቴ እንደዚህ ልበላ ነው። ያው ትናንትና ወደ ውጭ ወጣ ብዬ ነበርና እንደው ቢቀን ጠባ አድርጌ መጣሁ ትላላችሁ። ሰው ባለው ነው ትላላችሁ። እና እንዴት ናቸው ያጀማል ኸይር? እኔ ደህና ነኝ አልሐምዱሊላህ። ኧረ ምን ሆናችሁ ነው? እንዴት እንዲያው ምን ሆናችሁ ነው? ኧረ ሰብስክራይብ ማታደርጉ ላይክ ማታደርጉልኝ ሰው ባለው ነው ያው ፌመስ እስከምንሆን ድረስ ማለት ነው። አለኩላል ኢንሻአላህ ሁሉም ኸይር ነው። አላህ ሱብሃነሁ ወተዓላ በያላችሁበት ይጠብቃችሁ። ያለው ረህመት እዝነት አይለያችሁ ውዶቼ። መልካሙን ሁሉ እመኝላችኋለሁ ኢንሻአላህ። እና ኧረ የሳውዲ ሙቀት አልተዘለቀም በአላህ። እኔ ብቻ ነኝ ግን የሚሞቀኝ ወይስ አላህ? በጣም ነው የሚሞቀው ወላሂ ከምንም በላይ ማለት ነው። ወይኔ ምስኪኖች ከውጭ የሚሰሩት ልጆች እንዴት ነው የሚቋቋሙት? እኛ ቤት ውስጥ ነው ሙቀይር ተከፍቶ እንደዚህ አልቻልንም። እነሱ ውጭ የሚሰሩት እንዴት ነው የሚችሉት ብላችሁ ግን ያስቡት። ያአላህ ወላሂ እንደው በጣም ከባድ ነው። አላህ ረህመቱን ያወርድላቸው። በጣም ይከብዳል። ሌሎችም ከብዶኛል ላይ ሲጀምር እያነሰረኝ ነው ማለት ነው። ያነስረኛል፣ ራሴን ያዞረኛል። ሙቀቱን በጣም አልቻልኩትም የምር ያነስረኛል። ማውቃት ከእንቅልፌ ስነሳ ያነስረኛል ማለት ነው። ስለዛ ያዞረኛል። ምንድን ነው መፍትሄው? እስኪ መፍትሄውን አስቀምጡልኝ ያ ጀማዓት ኸይር። በጣም ከባድ ነው የምር ሙቀቱ ይሁን ብቻ ምንድን ካላቅም ያዞረኛል፣ ራሴን ያነስረኛል። ለምን እንደሆነ ግራ ገብቶኛል አሁን ድረስ ማለት ይሄ የሆነው ለምን ብቻ ነው? ሙቀቱ ከገባ ወዲህ ማለት ነው። በፊት እንዲህ አይነት የለኝም ነበር ማለት በፊት ድሮ ያነስረኝ ነበረ የናም ላኪን ግን አሁን እዚህ ተመጣጣኝ ያንስረኝ አያውቅም። አሁን ሙቀቱ ሲገባ በቃ ያነስረኛል ማለት ነው። በሁለቱም ሳይ እና ከባድ ነው ብዬሽ እና መፍትሄ መድኃኒት ካላችሁ እስቲ ንገሩኝ በጽሁፍ አስቀምጡልኝ ማለት ነው ኮመንት ላይ። እና እንዴት ናችሁ? ደህና ነኝ። ስራ እንዴት ነው? ጠንክሩ በያላችሁበት ሁላችሁም የመዳን ቅመሞች ኢንሻአላህ አላህ ይጠብቃችሁ እላለሁ። በተረፈ ይህን ይመስላል። መልካም ሆኑላችሁ። ወደ ምሳ ሰዓት ገባን ኢንሻአላህ። ይህን እንደምን ከተች ተረክበዋል ማለት ነው። እንደዛ ነው። መልካም ሆኑላችሁ።